ብዙ ወጣት ሱስ ውስጥ ነው ያለው እና ምን ያርግ አትቃም ልለው እዚህ አጋጣሚ አንሻፎ እንዳይሆን ቃሙ እያለን አይደለም እኛ ሐሳብ እያወራንበት ነው። ከፈለጋችሁም ቃሙን አይመለከተኝም። እንደዚህ ነገር ለምን ይወጣው? ከዛ ነገር እንደወጣው እንዴት አወክ? ሱስ አቁሙ እንደዚህ ምናምን ማለትም አልችልም። እንደዚህ እስቲ ስለ ሱስ ንገረን በደንብ እንደው አሁን ወጣቱ ነው በብዛት የሚያየን። ብዙ ወጣት ሱስ ውስጥ ነው ያለው እና ምን ያርግ? ያ ሰው እኮ የሚቅመው ስራ አጥቶ እንትን ብሎ ምናምን አይደለም። ተምሮ ስራ አጥቶ ምንድን ነው የሚያደርገው? የሆነ ነገር ልስራ ብሎ ምንድን ነው የሚያደርገው? ምን ነው የሚያደርገው? አትቃም ልለው ትቀልዳለህ እንዴ? የፈለገውን ያርግ። አንድ ደቂቃ ሰው መደበር የለበትም በዚህ ሰዓት ማለት ነው። ገባ? ግን ይሄ አሁን እንዳትደበርበት ብለህ የገባህበት ነገር ጊዜያዊ ደስታ ይሰጠኛል ያልከው ነገር ውሎ አድሮ እሱ ራሱ የሚያስደብር ሊሆን እሱ ራሱ የሚያስደብራል። እሱም ካላገኘው ምናምን ነው የበለጠ ምናምን እሱም አለ። ግን ለምሳሌ አሁን እኔ ጫካ ቃምኩ ማለት ነው። ጭንቅላቴ ስራ ከሆነ የሚያስበው ስራውን ነው የምሰራበት። ከፈጣሪ ጋርም ኮኔክት ላረግ ከሆነ ጫትን የሚያውቀው ያወራ በትክክል የሚጠቀመው ብላለች። ነቅ ያለ ሰው ጫትን ቢቅመው አሪፍ ነው ብላለች። አዎ ጫት ያለ ጭንቅላት ምንም ነገር ያለ ጭንቅላት ይቅርባችሁ እላለሁ። በሱ ዙሪያ ይሄ አይባንጎል የሆነ አስተሳሰብ ይዘህ ለእንደዛ አይሆንም። ብቻ ግን እያልኩ ያለሁት የሆነ ነገር እንትን ያሉ